ለምሳሌ አሁን አቶ ታዬ የአማራን ህዝብ በሚመለከት ጠቅላይ ሚኒስትሩ ተናገሩት ብሎ የተናገረውን ነገር ብዙ ሰዎች ለማመን ከብዷቸዋል። እኔ ግን ባለኝ መረጃ አሁን አቶ ታዬ የጠቀሰው አዳማ ላይ የተካሄደ 2500 ሰዎች ወይም ካድሬዎች የተገኙበት ስብሰባ። እኔ ግን ከዛ በፊት ይሄ ስብሰባ ተካሄደ ከተባለ ከጥቂት ወራት በፊት ቢሾፍቱ ላይ ደብረ ዘይት ላይ በተካሄደ ስብሰባ 250 ሰዎች በተገኙበት 250 ሰዎች ምሁራን የሚባሉ የኦሮሞ ኤሊቶች የሚባሉ ሰዎችና የኦህዴድ ባለስልጣን ብቻ ተጠርተው በተገኙበት ስብሰባ ላይ ተመሳሳይ ነገር መናገራቸውን ሰምቻለሁ። እዛው ስብሰባው ላይ የተካፈለ የምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው ነግሮኛል። ይሄ ሰውዬ 250 ሰው በተገኘበት እንዲህ ብሎ ተናገረ አለኝ። ምን ብሎ ተናገረ? የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው ማወጣው። ኤሚሬትስ ወይም ዱባይ 250,000 ጦር ሊያሰለጥኑልኝ ቃል ገብተዋል። ኢሳያስ 250,000 ጦር ሊያሰለጥንልኝ ቃል ገብቷል። ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ። ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ ብዬ ስለው የትም አይደርሱም አትፍራ አለኝ ብሎ ነገረኝ። አሁን አቶ ታዬ የተናገረው ነገር ለኔ ምንም አዲስ ነገር አይደለም። ደጋግሜም ስናገር ሰምተኸኛል። እንደዚህ አይነት አስተሳሰብ አለ። ሰሜኑን ከዚህ በኋላ ከስልጣን ውጭ እናደርገዋለን፣ እናዳክመዋለን የሚል ሴራ አለ።